ሰላም እንዴት ናችሁ? ዛሬ የማሳያችሁ የሱፐርማርኬት ማኔጅመንት ሲስተም ነው። አይገበያ ይባላል። አይገበያ ፍሮም ስክራች ዲዛይን ተደርጎ ቴስት የተደረገ የሱፐርማርኬት ማኔጅመንት ሲስተም ነው። ከትናንሽ ስቶሮች እስከ ትልልቅ ስቶሮች ፐርፎርም አድርጎ መስራት የሚችል በሼርድ ኢንቫይሮንመንትም በስታንዳርድ አፕሊኬሽንም መስራት የሚችል ነው ማለት ነው። እያንዳንዱ ተጠቃሚ የራሱ የሆነ አክሰስ ይኖረዋል ማለት ነው። አካውንታችን በምንገባበት ሰዓት የመጀመሪያው ነገር ኖቲፊኬሽን ለሱፐርማርኬቱ ባለቤት በቴሌግራም ኖቲፋይ ያደርገዋል ማለት ነው። አዝማቻስ ኢንተርኔት ኮኔክትድ እስከሆነ ድረስ። ስለዚህ መጀመሪያ እዚህ ጋር እንደምታዩት ዳሽቦርዳችን ነው የምናየው። ዳሽቦርዳችን ላይ ዴይሊ ያለንን የሽያጭ አማውንትን የሚያሳየን ማለት ነው። ቶታል ሬቬኑ አለ፣ ኮስት ኦፍ ጉድ አለ። ዛት ሚንስ አይተሞቹ የተገዙበት ፕራይስ ማለት ነው። ግሮስ ፕሮፊት አለ፣ ያለን ቶታል ፕሮፊት። ሌላ ሎ ስቶክ አይተም የሚባል ፖርሽን አለን። ያ ምንድን የሚያሳየን ስቶክ ላይ ሎ የሆኑ ትኖችን ፕሮዳክቶችን ያሳየናል ማለት ነው። ለጊዜው ግን ኦል ፕሮዳክትስ አር ዌል ስቶክድ የሚል ነው ያለኝ። ስለዚህ 1 2 3 ሽያጭ ካረግን በኋላ ከስቶክ በታች የሚሆኑ ካሉ ዊል ሲ ማለት ነው። ይሄ ዳሽቦርድ የፋይናንሻል ሰመሪያችንን ያሳየናል ማለት ነው። ዲስካውንት እዚህ ጋር ያሳየናል። ቅናሽ የተደረገ ቅናሽ ካለ ዲስካውንት ላይ ያሳየናል ማለት ነው። የከፈልነውን የታክስ አማውንት ኔት ሬቬኑ ያሳየናል ማለት ነው። ሌላው ፕሮፊታችንን ያሳየናል። ሌን ቀጣዩ የሚሆነው ፖይንት ኦፍ ሴል ነው። ፖይንት ኦፍ ሴል ጋር ለመግባት ከፈለኩ እዚህ ጋር ካለው ይህንን እነካለው፣ ወይም ደግሞ እዚሁ ዳሽቦርድ ላይ ያለው ኒው ሴል የሚለው እነካለው ማለት ነው። እዚህ ጋር እንደምታዩት ያሉትን የአይተም ብዛቶች በሙሉ ይደረድርልኛል ማለት ነው። እዚህ ጋር 1000 አይተም 2000 አይተም ቢኖር እዛ ውስጥ ይገባል ማለት ነው። እነዚህ የምታያቸው በሙሉ ክሊክ በሚደረጉበት ሰዓት በቀኝ በኩል ወዳለው የካርት ፓናል ውስጥ ይገባል ማለት ነው። ለምሳሌ 1 ነካው፣ 2 ነካው፣ 3 ነካው፣ 4 ነካው። እነዚህ 4 አይተሞች ገብተዋል ማለት ነው። ግን ለምሳሌ ዋቲፍ ከ1000 በላይ ወይም ደግሞ ከ100 ከ200 በላይ ቢኖረን ይሄ ስክሪኑ ይሞላል። ስለዚህ ምንድነው የምናደርገው? እዚህ ጋር ሰርች ማድረግ እንችላለን። ሰርች ስናደርግ በሁለት አይነት መንገድ ሰርች ማድረግ እንችላለን። ለምሳሌ በስሙ ሰርች ማድረግ እንችላለን። ባርኮድ ስካን አድርገን ካስገባን በባርኮዱ ስካን ማድረግ እንችላለን። ፎር ኤግዛምፕል እኔ እዚህ ጋር አንድ የሜንቶስ ዕቃ አለኝ። ሜንቶስን ስለመዘገብኩት ስካን ሳደርገው አድ ያደርግልኛል ማለት ነው። እዚህ ጋር እንደምታዩት የሜንቶስን እንትን 3 አስገብቶልኛል። አሁን ሪሙቭ ባደረገው ሉክ አንድ ያስገባልኛል ማለት ነው። ሜንቶስ እዚህ ጋር አለ። ስለዚህ የባርኮድ ማሽን ጋር ኢንተግሬት መሆን የቻለ ሲስተም ማለት ነው። ስለዚህ እዚህ ጋር የምናየውን ነገር ስቶካችንን አጀስት እናደርጋለን። ለምሳሌ 1 ነው መሸጥ የፈለኩት፣ 2 ነው የሚለውን እዚህ ጋር አጀስት እናደርጋለን። አጀስት ባደረግን ቁጥር ራሱ አውቶማቲካሊ ሂሳቡን እየሰራ እንትን ይላል ማለት ነው። ስለዚህ በማኑዋል የሚሰሩ የመደመር ስህተቶችን ያስወግዳል ማለት ነው። ማንፈልገው አይተም ካለ ከዚህ ውስጥ እናወጣዋለን ማለት ነው። እዚህ ጋር ኤክስ ስንነካ ራሱ እያወጣልን ይመጣል ማለት ነው። ከስር ቶታል ፕራይሱን ያሳየናል። በቶታል ፕራይሱ መሰረት መሸጥ እንችላለን ማለት ነው። ስለዚህ እዚህ ጋር የተቀበልኩት ገንዘብ ባለ 200 ነው፣ ባለ 100 ነው የሚለውን አድ ማድረግ ይቻላል። ይሄ ኦፕሽናል ነው፣ ግን ያላቸውን የብር ኖት ማኔጅ ቢያደርጉ ለሱፐር ማርኬቶች ሪኮመንድ ይደረጋል ኖቱን ማለት ነው። ለምሳሌ ምን ያክል የ200 ብር ኖት አለኝ፣ ምን ያክል የ100 ብር ኖት አለኝ የሚለውን ማወቃቸው ከምን አንጻር ነው? ለምላሽ ወይም ደግሞ ለቼንጅ የምንጠቀማቸው ብሮች እንደ 50 ብር፣ 10 ብር፣ 5 ብር፣ 1 ብር ካስፈለገን በሚያስፈልገን ሰዓት ቀድመን እንድንዘጋጅበት አናላይሲስ እንዲሰራልን ታስቦ ነው የተሰራው። ይሄንን የምናይበት ሌላ የራሱ የሆነ ሴልስ ፔጅ አለ፣ እዛ ላይ ያሳያቸዋል። ይህ አሁን በካሼር ደረጃ አክሰስ የሚደረግ ፔጅ ነው ማለት ነው።
የምንፈልገውን እቃ እዚህ ጋር 300 ለምሳሌ ከሆነ እዚህ ጋር አሁን ልግዛ ብለው ኢንሰፊሽንት አማውንት ይለኛል። ምክንያቱም የተቀበልኩት 300 ብር እንደሆነ ነው። ተጨማሪ እዚህ ጋር ሳስገባ ጭራሽ መልስ እንዳለው እዚህ ጋር ያሳየኛል ማለት ነው። ስንት መልስ መመለስ እንዳለብኝም ከስር ያሳየኛል ማለት ነው። የምፈልገውን ኮምፕሊት ሴልስ ብዬ እዘጋለሁ። አሁን ለጊዜው ካንሰል ላድርገውና ሌላ ተጨማሪ ነገር ላሳያቸው። እዚህ ጋር ከስተመሮች ካሉን ለከስተመሮቻችን ሰርች አድርገን በስልክ ቁጥራቸው ሊሆን ይችላል፣ በስማቸው ሊሆን ይችላል። ምሳሌ 24 ስል በስልክ ቁጥራቸው ሊሆን ይችላል፣ ወይም ደግሞ በስማቸው ሰርች አድርገን የምንሸጥላቸውን ከስተመሮች አድ ማድረግ እንችላለን ማለት ነው። ስለዚህ ግልጽ ይመስለኛል። የምንፈልገውን ከስተመር እዚህ ጋር አድ ማድረግ እንችላለን። ለምሳሌ ፕሮሞ ኮድ ካለው ፕሮሞ ኮዱን አስገብተን ዲስካውንት እንዲደረግለት ማድረግ ይቻላል ማለት ነው። ይሄ ፕሮሞ ኮድ ዋና ፐርፐዙ ምንድን ነው? ፕሮሞሽንን መስራት ነው። ለምሳሌ ኤክስፓየር ዴታቸው የተቃረቡ የተወሰነ ጊዜ የቀራቸውን እቃዎች ከስቶክ መጨረስ ስላለብን በማስታወቂያም በምንም ቶሎ ብለን ሰዎች እንዲጠቀሟቸው ማድረግ ማለት ኒር ቱ ኤክስፓየር ሳይሆኑ በፊት መሸጥ ካለብን እነዚህ ነገሮችን ስራችን ለማቅለል እንጠቀምበታለን ማለት ነው። ሌላ የፔመንት ሜተዶች አሉ። ለምሳሌ በካርድ ነው የሚከፍለው ምናምን የሚለው ፖስት ተርሚናል ይፈልጋል ማለት ነው። ልክ ፖሱ ላይ ካርዱን አስገብታ ከጨረሰች በኋላ ካሼሯ ኮምፕሊት ሴት ማለት ትችላለች ማለት ነው። በሞባይል ትራንስፈር ከሆነ ያደረገው ትራንስፈር ያደረገበትን የትራንዛክሽን ወይም ደግሞ ሪፈረንስ አይዲውን እዚህ ጋር እናስገባለን ማለት ነው። ይሄ በቀጣይ ባለቤቱ ተስማምቶ ወይም የዚህን ትራንዛክሽን ነምበር በመውሰድ በቴሌብር ከሆነ በንግድ ባንክ ከሆነ በማንኛውም ባንክ ቢሆን ያለውን ትራንዛክሽን ነምበር ወስዶ ክፍያዎቹ መግባታቸውን አት ዘ ኤንድ ኦፍ ዘ ዴይ ላይ ቁጭ ብሎ ሂሳብ መስራት ይችላል ማለት ነው። ሌላው በባንክ ነው። በባንክ ትራንስፈርም ከሆነ ትራንስፈር የተደረገበት ትራንዛክሽን ነምበር እናስገባለን ማለት ነው። ለጊዜው በካሽ ነው። በካሽ 350 አማውንት ፔድ አድርጓል። ስለዚህ ይህንን ሽያጭ ኮምፕሊት አደርጋለሁ ማለት ነው። እዚህ ጋር ይቅርታ የሚሸጠው እቃ ኖቲፊኬሽን ስለሚልክ እዚህ ጋር ያለኝን ከስተመር ላስወጣው በኖቲፊኬሽኖች እንዳላሰለቸው ማለት ነው። ስለዚህ ኮንፊርም ማድረግ እዚህ ጋር መሸጥ እችላለሁ ማለት ነው። እንደምታዩት ሪሲቴን ይሰጠኛል። ሙሉ ዲቴል ነው የሚሰጠኝ፣ ታክስ ምን ያክል እንደተቆረጠበት ምናምን። በሪሲት በህጋዊ ሪሲት የሚሰራ ሰው ከሆነ በቫት ሬጂስተርድ የሆነ ከስተመር ከሆነ ቀጥታ ይህንን ነገር ከካሽ ሬጂስተር ማሽኑ ጋር ኢንተግሬት ማድረግ ይቻላል ማለት ነው። ይህንን ጨርሰናል። ይሄ ሴልስ ፔጃችን ነው ማለት ነው። ፕሮሞ ኮድ የሚለውን በአንድ ሽያጭ ላሳያችሁ እችላለሁ። ፕሮሞ ኮድ ላይ ፎር ኤግዛምፕል አንድ ፕሮሞ ኮድ ለማስታወስ ለሞከርሽ ችግር የለውም። ልመለስና እዚህ ካምፔን ውስጥ ፕሮሞ ኮድ ካለኝ እዚህ ውስጥ አሁን ለምሳሌ ይቻለች ዲያሪ የምትባል ፕሮሞ ኮድ አለች ማለት ነው። እሷን በማስገባት ወይንቶስ ለምሳሌ ሁለት ነው። ፕሮሞ ኮድ ማለት ቅናሽ ለማግኘት የሚመጣ ማለት ነው። ይህንን አፕላይ ስለው ፕሮሞሽን ዲስካውንት 15% አለ። ስለዚህ 81 ብር ይቀንስለታል ማለት ነው። ለዚህ ሰውዬ ቶታሉ 540 ይኖራል። ባይሆንስ 621። ግን እችን ፕሮሞ ኮድ ሳስገባለት ቀጥታ ወደ 540 ዲስካውንት ያደርግለታል ማለት ነው። ስለዚህ የእሱን ክፍያ እንደዚሁ በፕሮሞ ኮዱ እንሰጣለን ማለት ነው። እና ይህን ፕሮሞ ኮድ ቅናሽ ለማድረግ ነው የምንጠቀምበት። ስለዚህ ኮምፕሊት ሴልስ ብዬ ኮንፊርም አደርጋለሁ። ይሄ ኮንፊርሜሽን ለምንድን ነው? በስህተት ቁጥር የአይተሞችን ቁጥር ከጨመርን ከቀነስን ሳናስበው ሌላ አይተም ክሊክ ካደረገን ኮንፊርም ለማድረግ ነው። ስለዚህ ኮንፊርም አድርጌ ፕሪንት አደርጋለሁ የሚፈልገውን ሪሲት። ወዲያው ኒው ሴል ኖቲፊኬሽን ይደርሰኝ ማለት ነው ቴሌግራም ላይ።
ስለዚህ ሰውየው ስራውን ጥሎ የሆነ ቦታ ሲሆን ቶሎ ቶሎ ኖቲፊኬሽን ሲገባለት ስራ እንዳለ ሊያስብ ይችላል። ሰው ማገዝ ያለበት ሰው ካለ ወይም ደግሞ ስቶክን ወዲያው አይቶ ደግሞ አጀስት ማድረግ ካለበትም ኖቲፊኬሽኑ ለዛ ይጠቅማል ማለት ነው። ይሄ የቴሌግራም ኖቲፊኬሽን። ሌላው ፕሮዳክት ነው። ፕሮዳክት ላይ የምንፈልጋቸውን አይተሞች በሙሉ አድ እናደርጋለን። እያንዳንዱ ፕሮዳክት እዚህ ጋር እንመዘግባለን። የምንሸጥበትን ፕሮዳክት ፕራይስ፣ ሎስቶኩ ስንት ሲሆን ነው ሎስቶክ መሆን ያለበት የሚለውን በሙሉ እዚህ ጋር እንውላለን ማለት ነው። በካታጎሪያቸው መለየት እንችላለን። ለምሳሌ ክሊኒንግ ከአንዴ ያልኩኝ የምፈልጋቸውን አማውንትኖች ፕሮዳክቶች ሾርት ሊስት ማድረግ ይችላለሁ፣ ወይም ደግሞ ኦል ካታጎሪ ላይ ማድረግ ይችላለሁ። እዚህ ጋር የጠፋብን ካለ ለምሳሌ ሰርች ማድረግ እንችላለን ማለት ነው። አንድ ጊዜ ሪፍሬሽ እንላለን። ገብቼ እዚህ ጋር አጀስት ስቶክ ማለት ያለውን 8 ፒስ ነበረኝ 12 ላድርገው ብዬ 12 ፒስ ወይም ደግሞ 10 ፒስ አድ ካረኩኝ አጀስት ያደርጋል ማለት ነው። ስቶክ ኢንቨንተሪ ሌጀር አፕዴትድ ይለኛል። ስለዚህ ቀደም 8 ፒስ ነበረኝ አሁን 10 ፒስ ሳስገባ 18 ፒስ ማለት ነው። ሌላው ኤዲት ማድረግ ነው። ኤዲት ማድረግ ማለት ለምሳሌ የባይንግ ፕራይሱ ከጨመረ የባይንግ ፕራይሱ አጀስት የምናደርግበት ነው። ኦፕኒንግ ስቶኩ 18 ነው። አሁን 18 አለኝ። ስቶኩን መጨመር ከፈለኩኝ እዚሁ ላይ ማድረግ ስላለ ዲስክሪፕሽኑን ማስገባት እችላለሁ። ሌሎች ነገሮችን አፕዴት ማድረግ ከተፈለገ ካታጎሪ መቀየር ከተፈለገ በሴም ቲንግ እዚህ ጋር መቀየር እንችላለን ማለት ነው። ሌላው ሴልስ ሂስትሪ ነው። ሴልስ ላይ ያሉትን የዴይሊ ሽያጭ ሂስትሪዎች ነው የሚያሳየው። እዚህ ጋር የሸጥኳቸው እቃዎች በሙሉ አሉ ማለት ነው። እዚህ ጋር ለምሳሌ ሜንቶስ ቼንግን 2 ፓኬት ሸጫለሁ። 540 ነው። ዲስካውንት ተደርጎለታል። 81 ዲስካውንት ማየት ይችላለሁ ማለት ነው። ሌላ ተጨማሪ ነገር እዚህ ጋር እንደምታዩት የብር ኖት ካርዶች አሉ። እዚህ ጋር የ200 ብር ስንት ኖት ተቀብያለሁ ዛሬ፣ የ100 ብር ስንት ኖት ተቀብያለሁ፣ የ50 ብር ስንት ኖት ተቀብያለሁ፣ የ10 ብር ስንት ኖት ተቀብያለሁ። እያንዳንዱን ምን ያክል ካሽ እንዳለን ማየት እንችላለን ማለት ነው። ለምሳሌ የዛሬ ቶታል ብር 1460 ሽያጭ ተደርጓል። ካሽ ውስጥ 1460 ብር አለ ማለት ነው። ይህን አጠቃላይ ስትጨምሩት እንደዛ ይመጣል። ስለዚህ ሊስት ውስጥ ማየት እንችላለን። የዛሬ ሽያጭ 6 አይነት የተለያዩ ሽያጮች አድርገናል፣ ወይ ደግሞ ለ6 ከስተመር ሸጠናል ማለት ነው። ሁለተኛው ከስተመር ማኔጅ የምናደርግበት ነው። ቶታል ከስተመሪን ማየት ይችላሉ። ቪአይፒ ስንት አለኝ፣ ጎልድ ከስተመር ስንት አለኝ የሚለውን ማየት ይችላሉ። ሌሎቹ ከማውቃቸው ከስተመሮች ምን ያክል አግኝቻለሁ የሚለው ነው። እዚህ ጋር ካሉኝ ከስተመሮች 2000 ምናምን ሰርቻለሁ ማለት ነው። ስለዚህ ቶታል ከሰራሁት ሬቬኒው 2000 ምናምን ያገኘሁት ከማውቃቸው ከስተመሮች እንደሆነ ማየት ይችላለሁ ማለት ነው። እያንዳንዱ ከስተመር ላይ ስንነካ ዲቴል ያሳየናል ማለት ነው። ቴሌግራም ካለው የቴሌግራሙ አክቲቭ መሆኑ እንደዚህ ያሳየናል። ለምሳሌ እዚህ ጋር ያለው ቴሌግራም የለውም፣ እዚህ ጋር ያለው ግን አለው። ይሄንን ማየት እንችላለን። ሌላ የገዙትን ሂስትሪዎች ማየት እንችላለን። የገዙትን እቃ ሂስትሪዎች ከነ ሪሲት ነምበሩ እና ከነ ብሩ ማየት ይቻላል ማለት ነው። ይህንን ይዘር እዚሁ ኤዲት ማድረግ እችላለሁ። ለምሳሌ ከስተመሩን መጥቶ ቴሌግራም እንትኔን አልፈልግም ምናምን ካለም ኤዲት አድርጌ ወይም ደግሞ ከስተመሩ ዲሌት ማድረግ ይችላል ማለት ነው። ሁለቱም እዚህ ጋር አማራጭ አላቸው። አሁን ለምሳሌ ይህን ዲሌት ስለው ሽያጭ ገዝቶኝ ስለሚያውቅ ከስተመር ስለሆነ ከዛ ጋር የተያያዙ ኢንፎርሜሽኖችን በሙሉ ኪፕ አድርጌ ዩዘሩን ብቻ ላጥፋለን የሚለኝ፣ ስለዚህ ካንስል ብየዋለሁ ዲሌት ማድረግ ስላልፈለኩ ማለት ነው። ቀጣዩ ካምፔን ነው። ካምፔን ላይ ፕሮሞሽን ነው የምንሰራው። በቃ እዚህ ጋር ፕሮሞሽን ነው። ዲስካውንት ኮድ በማስገባት ቀደም እንዳልኳችሁ ዲስካውንት ኮዶችን በማስገባት እንትን ማለት እንችላለን ማለት ነው። በፐርሰንቴጅም በምንም የሚለውን መርጠን እናስገባለን ማለት ነው። ስለዚህ እስካሁን የተሰሩትን ለምሳሌ እዚህ ጋር የመጨረሻ ዲያሪ 15 የምትሏን ካስታውሳችሁ የሰራሁት የፕሮሞሽን ነው ወይም ደግሞ የካምፔን ነው። ይሄ 15% እንደምቀንስ ለወተት ምርቶች 15% እንደምቀንስ ሜሴጅ የላኩበት ነው ማለት ነው። ይሄንን ሜሴጅ እኔ አንድ ጊዜ ክሊክ በማድረግ ለምፈልጋቸው አይነት ከስተመሮች መላክ እችላለሁ። አሁን ለምሳሌ ለሶስቱ ዴሊቨርድ ሆኗል ማለት ነው።
12 ፖይንት ያስጨምራል። ይሄ ምን ላይ ነው? ብሮንዝ ታየር ላይ ነው የሄደው። ለምን? ሶስቱም አሁን ብሮንዝ ታየር ላይ ስላሉ ማለት ነው። ስለዚህ በዚህ መልኩ ዲስካውንት ማድረግ እንችላለን። ይሄ ሜሴጅ ቀጥታ በቴሌግራማቸው ይደርሳቸዋል ማለት ነው። ሌላ ሪፖርት ነው። ሪፖርት ላይ ያለን ሽያጭ በቀንም በሳምንትም በፈለግነው አድርገን በወርም አድርገን ሪፖርታችንን በኤክሴል ማውጣት እንችላለን ማለት ነው። እዚጋ ኤክስፖርት ኤክሴል የሚላለን በሱ መሰረት ዳውንሎድ እናደርጋለን። ይሄ አጠቃላይ እንደ ዳሽቦርድ ያሳየናል። እስካሁን ስሰራ ጀምሮ የነበረኝ የጁን መንዝ ላይ ያለኝ 2400 ትርፍ እንዳለኝ 30 እቃዎችን እንደሸጥኩኝ ያሳየኛል ማለት ነው። እዚጋም በግራፍ መልክ ያሳያል። ቀኑ እየጨመረ ሲሄድ እየጠበበ ያሳያል ማለት ነው። ይሄ ዩዘር ደግሞ ምንድነው? ያሉትን ዩዘሮች ማኔጅ የምናደርግበት ነው። ለምሳሌ ኮምፒውተር ላይ ቢቀበጥ የተለያየ ሰው ከሆነ ለተለያየ ሰው የሰጠነውን አክሰስ ማኔጅ የምናደርግበት ነው ማለት ነው። ሌላው ሴቲንግ ነው። ሴቲንግ ውስጥ የተለያዩ አይነት ኦፕሽኖች አሉ። የመጀመሪያው አፒራንስ ወይም ደግሞ ቲም የምንቀየርበት ነው። ስዊች ቱ ዳርክ ነው እንችላለን። ይሄ ምሳሌ ማታ ስንሰራ ለአይን እንዳያስቸግረን ወደ ዳርክ ሞድ ቀይረን መጠቀም እንችላለን ማለት ነው። ይሄኛው ኦፕሽን እዚች ጋር ማለች ከላይ ማለች። በዚች ኦፕሽን ወደ ዳርክ ሞድም ወደ ላይት ሞድም መቀየር እንችላለን ማለት ነው። እዚህ ጋር የሾፕ ኢንፎርሜሽን ነው የምናስገባው። ሰማኪያ ማርኬት የሚል አስገብቻለሁ። ስልክ ቁጥር አስገባለሁ፣ አድሬስ አስገባለሁ። የከረንሲ በኢትዮጵያ ብር ነው በዶላር ነው የሚሰራው። አሁን አጋጣሚ ከኢትዮጵያ ውጭ ስለሆንኩኝ ነው ይህን የተጠቀምኩት። ግን አቴኒ ሞመንት ይሄኛው ለማንኛውም አይነት ሱፐር ማርኬት ስለሚሆን ከረንሲውን እዚህ ጋር መቀየር ይቻላል ማለት ነው። እንደ ሀገሪቱ ሕግ ደግሞ የታክስ አማውንቱን መቀነስም መጨመር እንችላለን ማለት ነው። ሌላ ሎያሊቲ ፕሮግራም ነው። እቃ በሸጡ ቁጥር ለተጠቃሚዎቹ ወይም ደግሞ ለከስተመሮቹ ፈቃደኛ ሆኖ ስልክ ቁጥራቸውን ለሚያስመዘግቡ ከስተመሮች ሎያሊቲ ፕሮግራም አጀስት እናደርጋለን ማለት ነው። ስለዚህ እዚህ ጋር ዲሴብል ማድረግ እንችላለን። እሱ ነገር እንዳይሰራም እንዲሰራም ማድረግ እንችላለን ማለት ነው። ሌላው የቴሌግራም አለርት የሚደርስበት ኮንፊግሬሽን ነው። ይሄ ሲስተሙን ለእናንተ ለመጠቀም ከወሰናችሁ በኋላ በራሳችሁ የቴሌግራም እንትን ኮንፊገር ይደረጋል። ሌላው ወሳኙ ነገር ምንድነው? ዳታቤዝ ባካፕ ነው። ይሄ በየ2 ሰዓት አውቶማቲክ ባካፕ ይሰራል። ከዛ የሰራውን ባካፕ ሎካሊ ያስቀምጠዋል፣ ኮምፒውተራችሁን ላይ ያስቀምጠዋል፣ ወደ ቴሌግራማችሁም ይልካል ማለት ነው። ስለዚህ ይሄንን ቹዝ ፎልደር ኤንድ ሴቭ ብዬ የምፈልገውን ባካፕ የምፈልገው ቦታ ላይ ሴቭ ማድረግ ይችላሉ ማለት ነው። ሌላ የመጨረሻ እዚህ አባውት ውስጥ ስትገቡ ስለ እኔ አንዳንድ ኢንፎርሜሽኖች እና ስለምሰራቸው ስራዎች ማየት ትችላላችሁ ማለት ነው። ይሄን ይመስላል ማለት ነው ያለው ሲስተም። አሁን ለምሳሌ እዚህ ጋር የሎድ ስቶክ አለርት የሚለውን በአንድ እንትን ላሳያችሁ። ለምሳሌ ይሄን ፍሬሽነር እዚህ ጋር ትንሽ ስቶክ ያለ ቢሆን ቼንግ ጋም ላይ ለምሳሌ 7 ቼንግ ጋም ሸጥኩኝና ሸጥኩኝ። ኮምፕሊት ሲል ይባላልና ኮንፊርም ማድረግ ክሎዝ ማድረግ ይችላል ማለት ነው። ዜን ፕሮዳክት ላይ ሲገባ እዚህ ጋር ሎ ስቶክ አለርት ይደርሰኛል። ከዛ ውጪ በቴሌግራም እንደምታዩት የስቶክ አለርት ይገባል ማለት ነው። 3 ፒስ ላይ ቀረበ ይደርሰኛል ማለት ነው። በዚህ መሰረት ማኔጅ ማድረግ እንችላለን። ቴንክ ዩ ሶ ማች።